ሰላም እንዴት ናችሁ? ዛሬ የኤችቲኤምኤል የመጨረሻ ቪዲዮአችን ይሆናል እና ዛሬ የምናየው ስለ መልቲሚዲያ ነው። ያ ማለት ኤችቲኤምኤል ላይ ቪዲዮ እንዴት እንደምናስገባ እናያለን ማለት ነው። ጊዜ እንደምናደርገው የመጀመሪያ ፔጃችን ይኖራል። ሶሪ ልክ አይደለም። እሺ የመጀመሪያ ፔጃችን ያው በዚህ መልኩ እንከፍታለን። ትንሽችን ከጎን እናርጋትና በላይቭ ሰርቨር እንክፈተው። ኦኬ ሶ የዛሬው ቪዲዮአችን የሚሆነው ቪዲዮ ኢን ኤችቲኤምኤል ነው። ቪዲዮስ ኢን ኤችቲኤምኤል። እሺ ኤችቲኤምኤል ላይ ቪዲዮ እንዴት ነው የምንከተው ወደሚለው እንምጣ። ሶ ቪዲዮ ለመክተት ኤችቲኤምኤል ላይ የምንጠቀመው ታግ በጣም ቀላል ነው። ቪዲዮ ታግን መጠቀም ነው። ከዛ ኤስአርሲ አትሪቢዩት ላይ የቪዲዮአችንን ፓዝ ማስገባት ነው። ይሄ በተመሳሳይ ነው፣ ልክ ኢሜጅ ላይ እንዳደረግ ነው ማለት ነው። ተመሳሳይ አፕሮች ነው የምንከተለው ማለት ነውና ኤስአርሲ አትሪቢዩት አለ ልክ እንደ ኢሜጅ ታግ። ከዛ በኋላ ቪዲዮአችን ቀጥታ ይገባል ማለት ነው። እና እዚህ ጋር እንደምታዩት እዚህ ጋር ቪዲዮአችን ገብቷል። ነገር ግን ይሄ ቪዲዮ ያው እንደ ዊድዝ እና ሄት አለው። እሱ እንደተጠበቀ ነው፣ ዊድዝ እና ሄት አለው። ነገር ግን እዚህ ጋር የፈለገ ነገር ባደርግ ምን አይሆንም፣ መልበት ፕሌይ ማድረግበት ነገር የለም ማለት ነው። በዲፎልት እንዲህ ነው የሚቀመጠው። በቃ ዝም ብሎ የቪዲዮ ፊት ለፊት ፓርቱ ብቻ ነው ዝም ብሎ የሚቀመጠው ማለት ነው። ስለዚህ የተሻለው ወይ ደግሞ ምን አድርጋለሁ እነዛን ነገሮች ለማግኘት ኮንትሮልስ የሚባል አትሪቢዩት አለ። ኮንትሮልስ ያለ ምንም ቫልዩ ኮንትሮልስ ብቻ ብዬ አትሪቢዩቱን ጽፋለሁ ማለት ነውና ኮንትሮልስ ስል በዚህ መልኩ ኮንትሮለሮች ይመጣሉ ማለት እዚህ ጋር እንደምታዩት ፕሌይ በተን፣ የሳውንድ በተን፣ ያው ማስፊያ ምናምን ኤቭሪቲንግ እዚህ ጋር አሉ ማለት ነው። በዚህ መልኩ በኤቭሪቲንግ ማድረግ ይችላሉ፣ ኮንትሮል ማድረግ ይችላሉ ማለት ነው። ይሄ በጣም አስፈላጊ አትሪቢዩት ነው ኮንትሮልስ ማለት ነው። ኦኬ ሌላው ደግሞ አለ ልክ ቪዲዮ ሲጀምር ማለት ሎድ እንደተደረገ ቪዲዮ እንዲጀምር ማድረግ ማለት ነው። እና ይሄ ደግሞ አውቶ ፕሌይ የሚባል አትሪቢዩት አለ፣ እሱም ማድረግ ነው። ይሄንን ስናደርግ ቀጥታ እዚህ ጋር አሁን ሪፍሬሽ ባደርገው ሳንነካው ራሱ አውቶማቲካሊ ይጀምራል። ነገር ግን አሁን አልጀመረም። ያ ነገር ላይ ያልሆነም ለምንድን ያልሆነው? አንዳንድ ብራውዘሮች ይሄ ድምፁ ካልጠፋ አውቶማቲካሊ አያስጀምሩም። ስለዚህ ያንን ለማድረግ ደግሞ አውቶማቲካሊ ሚውት አድርገ ነው ራሱ እንዲያጫውት ለማድረግ ሚውት እንለዋለን ማለት ያለ ምንም አትሪቢዩት አሁንም ማለት ነው። አሁን ተመልከቱ፣ ሪፍሬሽ አድርገው አሁን እየተጫወተ ነው ምንም ነገር ሳነካ ማለት ነውና በዚህ መልኩ ቪዲዮን ማስገባት እችላለሁ ማለት ነው። እነዚህ በጣም ወሳኝ የሚባሉ አትሪቢዩቶች ናቸው ለአንድ ቪዲዮ ኤሌመንት ማለት ነው። በተለይ ደግሞ እዚህ ጋር ኮንትሮልስ በጣም አስፈላጊ ነው። ያው አውቶ ፕሌይ እና ሚውትድ ያው ያን ያህል አስፈላጊ ላይ ይችላሉ። ምናልባት ቪዲዮን ለምሳሌ ሂሮ ሴክሽን ላይ ቪዲዮን ፕሌይ የምታደርጉ ከሆነ ምናምን ለዛ ሊጠቅማችሁ ይችላል፣ አውቶ ሚውት አድርጋችሁ አውቶ ፕሌይ ለማድረግ ማለት ነው። እና ብዙ ጊዜ ግን ያው ኮንትሮል ዊድዝ እና ኤስአርሲ በተለይ ደግሞ ኮንትሮልስ እና ኤስአርሲን ለዚህ ነገር እንጠቀማለን ማለት ነው። ሌላው ከመልቲሚዲያ ጋር ተያይዞ የሚነሳው ነገር ኦኬ እዚህ ጋር ደግሞ ሌላ ነገር ሳልል ተምብኔል እንጨምርለት። ለምሳሌ ምን ላድርገው? ዝም ብዬ ካት ኢሜጅ። እሺ አሁን ፖስት እንዴት ነው ማደርገው? እዚህ ጋር ቪዲዮ ኤሌመንቴ ላይ ፖስቸር የምትባል አትሪቢዩት አለች። ከዛ እዚህ ጋር የኢሜጅን ፓዝ አስገባለሁ ማለት ነው። ያው tam.wp ፎርማት ነው። ይሄን ይመስላል። ቆይ አውቶ ፕሌይውን ላጥፋው እዚህ ጋር። እሺ ተመልከቱ፣ እቺኛው ፎቶ እንደምን ትሆናለች? እንደ ፖስተር ወይም ደግሞ እንደ ተምብኔል ሆና ፊት ለፊት ትመጣለች ማለት ነው። ቪዲዮ ሳይጀምር ሳስጀምረው ያው ቪዲዮ ይጀምራል። ነገር ግን ከማስጀመሪያው በፊት ያለው ነገር ምንድነው? እንደ ተምብኔል የምትሆነው እቺ ኢሜጅ ትሆናለች ማለት ነው። አውቶ ፕሌይ እሷን ልመልሰትና በዚህ መልኩ ምን ማድረግ እንችላለን? ተምብኔል መጨመር እንችላለን ማለት ነው። እና እነዚህ ቪዲዮ ላይ ያሉ እንትኖች ናቸው። ሌላው ደግሞ አይፍሬም ታግ አለ። ሌላው ወሳኝ የሚባል አትሪቢዩት አይፍሬም ታግ ነው። አይፍሬም ታግ ሌላ ፔጅን ወደኛ ዌብሳይት ኢምቤድ የምናደርግበት ወይ ነው። ለምሳሌ እዚች ጋር ልምጣና አንድ ኤችቲኤምኤል ዶክመንት ክሬት ላድርግ። አይፍሬም ዶት ኤችቲኤምኤል ልበለውና ከዛ ኮንትሮል ቢ እሺ አልት ሲ ከዛ እዚች ጋር ዝም ብዬ h1 this is ታይትል ዝም ብዬ ልጻፍ እዚች ጋር። እሺ ታይትል እሺ ከዛ እዚህ ጋር ፒ ታግ ላድርግና እሺ ሎረም 25 እሺ አሁን ተመልከቱ
እዚህ ጋር አይፍሬም ታግ ላይ አምጥቼ የትኛዋን አይፍሬም ኤችቲኤም አሁን እዚህ ጋር ልምጣና አሁን የሷን ፓዝ እንደዚህ አስገባው አይደለ? ያቺ እዚህ ላይ ትሆናለች ማለት እዚህ ጋር እንደምታዩት ምን ይሆናል? ያቺ ኤችቲኤምኤል ዶክመንት እዚህ አይፍሬም ታግ የራስ የኔ ፔጅ ላይ እንደ አንድ ኤሌመንት ሆና ትገባለች ማለት ነው። እና ሌላ ዌብሳይትን እኛ ጋር ማምጣት እንችላለን፣ የኛ ፔጅ ላይ ማምጣት እንችላለን። ነገር ግን ይሄ ሁሌ ይሄ ነገር ይሰራል ማለት አይደለም። አንዳንድ ዌብሳይቶች ይሄን ነገር ይከለክላሉ። ያ ከሆነ አይፍሬም ታግ ያንን ነገር ሊቀበል አይችልም ማለት ነው። እና ብዙ ጊዜ አይፍሬም ታግን የምንጠቀመው ለምንድነው? ለዩቲዩብ ቪዲዮ እንዲሁም ደግሞ ጉግል ማፕን ኢምቤድ ለማድረግ ነው። ለዩቲዩብ ቪዲዮ ለምሳሌ እዚህ ጋር ይሄኛውን ኢምቤድ ማድረግ ብፈልግ የማደርገው ምንድነው? እዚህ ጋር የምፈልገውን ዩቲዩብ ቪዲዮ መርጣለሁ። ከዛ በኋላ ሼር እላለሁ። ሼር ካልኩ በኋላ ኢምቤድ ምትላለች እዚች ጋር ኢምቤድ የምትለዋን ነካለሁ። አለቀ። ይሄው እዚህ ጋር ኤችቲኤምኤል አይፍሬም ታጉ አለ። ኮፒ አደርጋለሁ ማለት ነው። ዴን ማደርገው ነገር ምንድነው? እመጣለሁ ወደ ኮዴ ማለት ነው። ከዛ በኋላ እሱን አስገባለሁ። አለቀ። ከዛ በኋላ የኔ ፔጅ ላይ ምን ይሆናል? ያ ዩቲዩብ ቪዲዮ ኢምቤድ ይደረጋል ማለት ነው። እና በዚህ መልኩ የዩቲዩብ ቪዲዮን ኢምቤድ ማድረግ እንችላለን አይፍሬም ታግን ተጠቅመን ማለት ነው። ኦኬ ሌላው ደግሞ ማፕ ነው። አይፍሬም ታግ የምንጠቀምበት ቦታ ጉግል ማፕን ኢምቤድ ለማድረግ ከምንጠቀምበት አንዱ ጉግል ማፕ ነው። ለምሳሌ አንድ አድሬስ እንውሰድና ከጉግል ማፕ እንዴት እንደምናደርግ ነው ማሳያችሁ። መጀመሪያ የጉግል ማፕ ዌብሳይት ላይ እንገባለን፣ ወይ ደግሞ ማፕ ጋር እንገባለን ባጭሩ። ከዛ በኋላ የሆነ ሎኬሽን እንመርጣለን፣ ደስ ያለን ሎኬሽን። ከዛ በኋላ ሎኬሽኑን ከመረጥን በኋላ እዚህ ጋር ሼር ምትላለች፣ ሼር ምትሏን እንነካለን። ከዛ እዚህ ጋር ኢምቤድ ኤማፕ ምትላለች፣ እሷን እንነካለን። ይሄው እዚህ ጋር የአይፍሬም ታጉ አለ፣ ኮፒ ኤችቲኤምኤል ማለት ነው። በቃ አለቀ። አሁን ኮዳችን ላይ መተን ምን እናደርጋለን? ያንን ፔስት ማድረግ ነው ከኛ የሚጠበቀው ማለት ነውና እዚህ ጋር እንደምታዩት ይሄው የዩቲዩብ ቪዲዮ እዚህ ጋር ኢምቤድ ተደርጓል። ከታች ደግሞ እዚች ጋር ያው ማፑ ይመጣል ማለት በዚህ መልኩ ማፑ ኢምቤድ ይደረጋል ማለት ነውና ለእንደዚህ አይነት ኬዞች አይፍሬም ታግ እንጠቀማለን። በብዛት ግን የዩቲዩብ ቪዲዮዎችን ኢምቤድ ማድረግ የተለመደ ነው በአይፍሬም ታግ። ቪዲዮዎችን የሆነ ሌላ ቦታ አፕሎድ ከማድረግ ይልቅ ያው ዩቲዩብ ላይ አፕሎድ አድርገን ያንን በአይፍሬም ታግ ማስገባት ማድረግ እንችላለን፣ ማምጣት እንችላለን ማለት ነው። እነዚህ ናቸው መልቲሚዲያ የምንላቸው። ኤችቲኤምኤል ላይ ቤዚክ የሚባሉ ነገሮች እነዚህ ናቸው። ኤችቲኤምኤል ያን ያህል ኮምፕሌክስ የሆነ ነገር አይደለም፣ ያን ያህል የሚያቆይ ነገርም አይደለም። ጀስት ሚያዝ ነገር ነው። የሆነ ኮምፕሌክስ የሆነ ሎጂክ የለውም። ጀስት ስትራክቸር ነው። በቃ የሆነ ፎቶ ማስገባት ወይ ቴክስት ማስገባት የሆነ ነገር በቃ ፔጃችን ላይ ሊመጣ የሚችልን ኮንተንት ማስገባት ነው እና ደግሞ የሆነ ስትራክቸር ማድረግ ነው፣ ግሩፕ ማድረግ ነው። ሄደር ከሆነ ያው ሄዲንግ ላይ ያሉት እንደ አንድ ግሩፕ ናቸው። ውስጥ ላይ ያለው ኮንተንት እንደ አንድ ግሩፕ ነው። ያንን ነገር ማስገባት ነው ኤችቲኤምኤል። ዋና ሎጂክ ያለው ከዛ በኋላ ያለው ነገር ላይ ነው እና ኤችቲኤምኤል ይሄንን ይመስላል እና ሰብስክራይብ ላይክ ማድረግ እንዳትረሱ። ካልተመቻችሁ ደግሞ ያልተመቻችሁን ነገር ኮሜንት ላይ አስቀምጡ፣ ለማስተካከል ሞክራለሁ እኔ። እንደገና ደግሞ በዚህ አንቀጥልም። ያው ኤችቲኤምኤል እንደነገርኳችሁ ያን ያህል ኮምፕሌክስ ነገር አይደለም። ወደ ሲኤስኤስ፣ ወደ ጃቫስክሪፕት፣ ወደ ባክኤንድስ እንዲሁም ወደ ሪያክት ምናምን ነገር ስንሄድ ሞር በደንብ ፎከስ አድርጌ የምሰራባቸው ይሆናል ከዚህ በተሻለ እና የተሻለ ነገር ጠብቁ።